እኔ ይህን የኢትዮጵያ መንግስት የአረብ ሀገር ቲክታክን ኮምፕሊትሊ ቢዘጋው ጥሩ ነው ብዬ አስባለሁ። ምንም የሚጠቀመው ነገር የለም። ግን እኔ እውነቱን ልንገራችሁ የበቆጂ ልጅ ነኝ። የበቆጂ በተለይ ጌታ ምስክሬ ነው የምልህ እግዚአብሔር አምላክ ከተቻለ የኢትዮጵያ አረብ ሀገር ያለውን የሶሻል ሚዲያ ወደ ኢትዮጵያ እንዳይገባ ብታደርጉ ጥሩ ነው። ዘጠኝ ጋር የአረብ ሀገር የሚጠቅም የለም። የሚያሳዩት የሚያደርጉት የሚሰሩት ሶሻል ሚዲያ ላይ የሚያደርጉት ይሄ እንትን የሚጠቅም ለኢትዮጵያ የለው። ዊካን ቻሌንጅ አሜሪካ ያሉትን እኛ ቻሌንጅ ማድረግ እንችላለን። ግን ቲክታክ የአረብ ሀገር ቲክታክን ኢትዮጵያ ብትዘጋው ጥሩ ነው ብዬ አስባለሁ። ምንም የሚማሩት ነገር የለም። ምክንያቱም ዴዝ ነው ዩኒቨርሲቲ ዴዝ ነው ስኩል ትምህርት ቤት አይሄዱም፣ ምንም አይሄዱም። ማዳም ጋር ይኖራሉ፣ በስሜት ያብዳሉ። ከዛ በኋላ ይመጣሉ ሶሻል ሚዲያ ላይ ያቀረሻሉ። ስለዚህ ፐርሰናሊ ከጠየቃችሁኝ እኔ የኢትዮጵያ መንግስት የአረብ ሀገር ቲክታክን ኮምፕሊትሊ ቢዘጋው ጥሩ ነው ብዬ አስባለሁ። ምንም የሚጠቀመው ነገር የለም፣ ቤኔፊትም የለም። እኛ ብንችልና አሜሪካ የአረብ ሀገርን ቢዘጋልን እኛ ደስታችንን አንችለው። ምክንያቱም በየትኛውም ነገር ላይ ነገር አጋግለው ነገር የሚያበላሹት እነሱ ናቸው። በየትኛውም ቦታ ነገር አጋግለው የሚያበላሹት ለምን? ስሜታቸው ማዳም የምትላቸውን ስትረስ እኛ ላይ ነው የሚወጡት። ታስ ዋት ዱ። ስለዚህ ኮምፕሊትሊ ኢትዮጵያ የአረብ ሀገርን ያለውን ነገር ብትዘጋው አቴቡ ቢፋል ሰላም እናገኝ ነበር። ብጥብጡ ሁላ ቀውጥ የሚደረገው በምንም በኩል ኮፒ ልክ 10 ጊዜ አድርጉልኝ የማርያም ወዳጆች የእንትና ወዳጆች ምናምን ብለው የአረብ ሀገሮች ናቸው ኮፒ እያደረጉ ነገሩን ብልሽሽት የሚያደርጉት። ያ እኔ እንደ ፐርሰናሊ መንግስትን የምጠይቀው ከአረብ ሀገር የሚገኘው የሶሻል ሚዲያ ጥቅም ስለሌለ እውቀት ያለው በእውቀት በሚዛናዊ ነገር የሚያወራ ስለሌለ የኢትዮጵያ ሕዝብ ከአረብ ሀገር የሚመጣውን ሶሻል ሚዲያ ኮምፕሊትሊ ቢዘጋው አትገድስ ግድ ፉ ዩ ምንም አይነት ዩቱብም ይሁን ምንም ይሁን የሚጠቅም ነገር ስለሌለ ኮምፕሊትሊ ኢትዮጵያ ብትዘጋው መልካም ነው። ደን ውቢ እኛ ችለናቸዋል። እኛ የጸዳ ሀገር ስለምንኖር ችግር የለብንም። ቢሰድቡን ባይሰድቡን ምንም ችግር የለብንም። ለሌላው ግን አይጠቅምም። ለኢትዮጵያ ትውልድ ግን አይጠቅምም። እውነቱን እነግርሃለሁ አይጠቅምም። ምንም የሚጠቅመው ነገር የለም። ለኢትዮጵያውያን ኢትዮጵያ ለሚኖሩ ወንድምናቶቻችን ምንም አይነት ጥቅም የለው። ያ ስለዚህ ያንን ነገር ቢሻል ጥሩ ነው። መንግስት ከህዝብ ጋር ሊነጋገር እንኳን ሶሻል ሚዲያ ላይ ሲመጣ አረብ ሀገር የሚኖሩ ሰዎች ናቸው ሰድበው ያስደንግጠው ያስተዋቸው። እኔ ለምኜ ለማምጣት ሞክራለሁ። አያና የተቻለውን አድርጎ የመንግስት ባለስልጣናት ትልልቅ የተባሉ ሶሻል ሚዲያ ላይ ሲመጡ የአረብ ሀገር ግሪሳ መጥቶ አጠፋቸው። ህዝብ ተናዶ አይደለም፣ ማስተዋል አይችሉም፣ ጭንቅላት የላቸው። ግመል ሲጠብቅ ስትረስ ስላለባቸው ማዳም ስትረስ መነጋገር እንኳን አይችሉም። this was the absolutely a great way ለመነጋገር የሚቻለውን ነገር አረብ ሀገር ያሉት መጡ፣ ሰደቡ፣ እንደዚህ ተደራረጉ ተባባሉ፣ መጡ፣ አሳቁባቸው፣ ሙዳ ሳይዙባቸው ጠፉ። ከዛ ማን ይረግጣል? ምን ታመጣለህ? የመንግስት ረግጦ ይገዛል። ምን ታመጣለህ? ስለዚህ በማስተዋል በትክክለኛ ነገር ቢሆን ጥሩ ነው ብዬ አስባለሁ። ስለዚህ አሁንም እንዲያርጉ በሉ ሲባል መጥተው ይላሉ የአረብ ሀገር ሰዎች እንዲያርጉ ይሄዱና እንትና ጋር እንዲጻፉ እንትና ጋር እቺ ሴትዮ ጋር እንዲጻፉ እቺ ሴትዮ ጋር እንዲያርጉ የሚሏቸው የአረብ ሀገር ነው። ስለዚህ ኢትዮጵያ ኮምፕሊትሊ የአረብ ሀገር ሶሻል ሚዲያን መዝጋት አለባት። ኢትስ ኖት ሃርድ መዝጋት አለባት። አሜሪካ ላለው አውሮፓ ላለው እኛ አለን። ብዙ የሚከብድ ነገር የለም። ኢትስ ኖት ዳት ሃርድ። አሜሪካ ላለው እኛ አለን። በደንብ ህዝቡን በሰላሙ መንገድ እንዲመጣ ማድረግ አይከብድንም። በእውነት ነው የምለው። አረብ ሀገር ያለው ግን ለኢትዮጵያ የሚጠቅም ዴወዝ ናት ሲንግል ቲንግ የሚመጣ የሚያስተምር ምንም ነገር የለም። ስለዚህ እሱ ነገር ቢቀር የአረብ ሀገር ቲክታክ ኢትዮጵያ እንዳይተላለፍ ቢደረግ በጣም ጥሩ ነው ብዬ አስባለሁ። ለባለስልጣናቶች ብታደርሱልኝ እኔም ደውዬ ማወራቸው ስላሉ ይህን አይዲያ አቀርበው እና ኢትዮጵያ ያሉ ወንድምናቶቼ ከአረብ ሀገር ምንም አይነት ሶሻል ሚዲያ ኮኔክሽን እንዳይኖር ማድረግ ነው። ከዛ ሰላም ይኖራል። ያንን ነው የምናደርገው። ምክንያቱም ብልግና ለነሱ በጣም ችግር የለበት። ሁሉም እያልኳል ጨዋ ሴቶች አሉ፣ የሚሰሩ አሉ። እንዲያውም ፎከስ አድርገው ህይወታቸውን ይቀይራሉ። እና ያንን አስባለሁ። ያንን ጥሩ ነገር ነው ብዬ አስባለሁ። አይጠቅም። ያ ነገር ደግሞ ለማድረግ ከባድ አይደለም ኢትዮጵያ ላይ። ሌላው
ህዝብን ጦርነት አትቀስቅሱ። ህዝብ ጦርነት አትቀስቅሱ፣ ጥቅም የለውም። የቻይና ምሳሌ ያልከኝ ቻይናዎች መንግስት አይደለም የቀየሩት፣ ህዝቡን የተቀየረው። ሎክዳ ህዝቡን የተቀየረው። ህዝቡ ከመንግስት ጋር የሚስማማበትን ነገር እስካልፈጠርክ ድረስ ጥሩ አይደለም። ህዝብ ከመንግስት ጋር አብሮ ካልሰራ ሀገር ትወድቃለች። በግድ አሁን አዲስ አበባ ላይ ችግር እንዲፈጠር የሚፈልጉ ሰዎች አሉ። ችግር እንዲፈጠር የሚፈልጉ ሰዎች አሉ። ስለዚህ ብትኖሩ መልካም። ለምን አንድ ጊዜ ነው የምትኖሩት? 2 ጊዜ ህይወት የለም፣ 3 ጊዜ ህይወት የለም። ተፍ ተፍ በሉ። ለእናንተ የሚሆን ሌላ ብታመጡ ለእናንተ የሚሆን የለም። ስለዚህ ኢትዮጵያውያን እባካችሁ 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 ከጦርነት ውስጣችሁን አቁሙ። ኢትዮጵያ ሌላ መንግስት አምጥታ የቀየረችው የለም። ደጋግመን መንግስት ቀይረናል። ምንም የተቀየረ ነገር የለም። ህዝቡ ነው መቀየር ያለበት። ህዝቡ መቀየር አለበት። ኢትዮጵያ ላይ በጣም ህዝቡ መቀየር አለበት። ያ ትክክል። መንግስት ምናምን ማድረግ ብቻውን ምንም ማድረግ አይችልም። ከህዝብ ጋር መስማማት አለበት። መስማማት አለበት። መንግስት ከህዝብ ጋር የሚስማማው ነገር እኮ ሊስማማማ ሶሻል ሚዲያ ላይ መጣ። አረብ ሀገሮቹ አባረሩብን። እኔም በነገራችን ላይ ወደ ዩቲዩብ ልመለስ ነው። ዝግጅታችንን ጨርሰናል። ወደ ዩቲዩብ ተመልሰን ነገራችንን እንጨርሰዋለን። ተጓብተናል። ወደ ዩቲዩብ እንመለስና ስራችንን እናደርገዋለን። ወደ ዩቲዩብ ነው የምንሄደው። ያ ዮኒ ግን የምር የአዲስ አበባ ልጅ ነህ? አይደለሁም። የአዲስ አበባ ልጅማ ልንገርሽ አይደለ ጦርነትን አይመኝም። የአዲስ አበባ ልጅማ ተንኮል የለውም። የአዲስ አበባ ልጅማ ከኢትዮጵያዊነት ውጭ የሚያውቀው ነገር የለም። እናንተ በአዲስ አበባ ልጅነት ተደብቃችሁ ፋኖ የምትጫወቱ ታስቁኛላችሁ። የአዲስ አበባ ልጅ አይደላችሁ። የአዲስ አበባ ልጅ የሁሉንም ብሔር ከብሔረሰብ ጋር አብሮ የኖረ እንጂ ፋኖ የሆነ የለም። የአዲስ አበባ ልጅ በጎች የሉትም፣ ፍየሎች የሉትም፣ ሰራዊት የለውም። የአዲስ አበባ ልጅ ለብቻው ነው የሚገጥመው። ሁሉ ነገር ሁሉ ግጠመኝ ነው የምልህ፣ ግጠመኝ ነው የምልህ። የአዲስ አበባ ልጅ ይገጥማል ለብቻው። የሚያደራጀው ነገር የለም። ተግባባ። የአዲስ አበባ ልጅ እንደዛ ነው። ሁሉንም ብሔር ብሔረሰብ የሚያከብር ነው የአዲስ አበባ ልጅ። እናንተ በምትሉት ፋኖ የሚጫወት የአዲስ አበባ ልጅ የአዲስ አበባ ልጅ አይደለም። ይዝና የአዲስ አበባ ልጅ ፋኖ ሆኖ አያውቅም። ፖለቲካ አትሰሩበትም፣ ተበልቷል። ግን እኔ እውነቱን ልንገራችሁ የበቆጂ ልጅ ነኝ። የበቆጂ አሁን ጎንደር ለጊፍት ተብሎ የሚደረግ ጭውቴ ነው። አሁን የጎንደር ልጅ ነኝ የጎንደር ነኝ ምናምን የሚሉት ለጊፍት ልመና። ከዛ ውጭ የለም። እኔም ጎንደር ነኝ እኔም ጎንደር አንድ ጎጃም ነኝ የሚል የለም። ቀንዱን ብለው ነው የሚያሰጡት። ጎጃም ቀልድ አያውቅም። ጎንደር ግን ማንም ከነፎከቱ መግባት ይቻላል። ጎንደሬ ነኝ ይላል። እኔ ጎንደር ካልከኝ በንግግራቸው አውቃቸዋለሁ። እዮዳ ከነ ጉቶ ከነ ቆዳ ጫማው ጎንደሬ ነው። ጉቶ ሰለሞን ቦጋለ ጎንደሬ ነው። ማሜ እልል ያለች ጎንደሬ ናት። ከነ ንግግራቸው ከነ ምናቸው ትይዛቸዋለህ ጎንደሬዎች። እነሱ ረግጠው በታቱ ጎንደሬ ሆነዋል። አሁን እንትና የምታመጣት ሰርጀሪ በታቱ ጎንደሬ ናት። የታቱ ጎንደሬ ናት። አሁን እናቷ ሙስሊም የድሬዳዋ ሰው፣ አባቷ ጋር ብትመጣ የጎንደር የሚያውቀው ታሪክ የለም ስለ ጎንደር። እሷ ግን በታቱ ጎንደሬ ሰርጀሪ በታቱ ብቻ ጎንደር ገባች። ሞልቶ ሌላ ሞኒካ እናቴ እኮ ወንድሞቼ እናቴ እኮ ጎንደሬ ናት፣ እኔ ጎንደሬ ነኝ፣ ጎንደሬ ሰማኝ ጎንደሬ ነኝ ጎንደሬ እያለች ትለፈልፍባቸዋለች። አሁን የእሱ ሲሉት ጂጂ ዝሆ ጎንደሬ ነኝ አሳድገውኝ ነው ይገርማቸዋል እያለች ስትመስጣቸው ደግሞ ይገርማቸዋል። እኔ ወለጋ ስወለድ መሀን የነበሩ ሰዎች ነው ያሳደጉኝ።
አሳደጉኝና ከዛ ስጠይቅ አሁን በ90 ዓመቷ ነው የምትጠይቀው። ተከፋፍላ ቆራርጠው አንቺ የኢትዮጵያ ዜግነት እንኳን የለሽም። እንዴት? አንዱ ሰውነትሽ ቱርክ ነው፣ አንዱ ጀርመን ነው፣ አንዱ ግብፅ ነው። የአንቺ የኢትዮጵያዊነት እንኳን ምንሽም እንኳን ኢትዮጵያዊነት የለው። ሰነጣጥቀው የጨረሱሽ ሴትዮ ጎንደሬ ነሽ ብለሽ ስትመጪ ሳቄ ነው የመጣው። ግን ለአማራ ልጆች አንድ ነገር ላሳያችሁ እስቲ።